አሁን ደግሞ ማካፈል ነው የምንሰራው ማለት ነው። በምናደርግበት ጊዜ ከፈለግን ይሄኛው ወደ ክፍል መቀየር እንችላለን። አንደኛ በሁለት መንገድ አለው የምንሰራበት። ስድስት ሲካፈል ለ0.5 ማለት ስድስት ሲካፈል ለአምስት አስረኛ ማለት ነው። ያ ማለት ስድስት ሲባዛ በ10 አምስተኛ ማለት ነው። እኩል ነው 60 አምስተኛ ወይም ደግሞ 12 ማለት ነው። ወይም ደግሞ በ10 ማባዛት ስድስት ሲካፈል ለ0.5 ሲባዛ በ10 ማለት ሁለቱንም 60 ይመጣል። ሲካፈል ለአምስት ይሆናል። 0.5 ሲባዛ በ10 ምን ይመጣል ማለት ነው? ይሄ ሁለቱ ይባዛ ነው። ምን ይመጣል? 12 ይመጣል። ደግሞ 0.8 ሲካፈል ለአራት ሲባዛ በ10 ማለት ምን ይመጣል? 8 ሲካፈል ለ40 ማለት ነው። 8 ሲካፈል ለ40 እና 0.0 0.80 8 ሲካፈል ለአራት 2 0.2 ይመጣል። ወይም ደግሞ 0 ነጥብ እናደርግና እቺ ስለምትስ እንደ ሙሉ ቁጥር ወስደን ማካፈል ምን ይመጣል? 0.2 ይመጣል ማለት ነው። ሀመርኋ 2 ሲካፈል ለ0.4 ሲባዛ በስንት አድርገን ይሄን እስከ ነጥብ በኋላ ሁለት ቁጥር ስላለው በመቶ ያ ማለት 200 ለአራት ይመጣል ማለት ነው። 220 ሲካፈል ለአራት 50 ይመጣል ማለት ነው። ሀመርኋ ነው 1.25 ሲካፈል ለአምስት ሲባዛ በመቶ ብናደርገው ምን ይመጣል? በመቶ ብናደርገው 125 ሲካፈል ለ500 ይሆናል። 125 0.0 እናድርግ 1250 ይመጣል። 500 ሁለት ጊዜ 1000 ይመጣል። ሶስት ጊዜ 1000 ሁለት ጊዜ 1250 ይመጣል። 250 ይመጣል። 250 ይመጣል። ስንት ጊዜ 250 አይችልም። ዜሮ ጨምረን 2500 ስንት ጊዜ? 5 ጊዜ 2500 ዜሮ ይመጣል ማለት ነው። ስለዚህ 0.25 ነው ሲባዛ በ500 አድርገው እስኪ ለማረጋገጥ ዜሮችን ተዋቸውና ወይም 150 መምጣት እንስራ። ከነጥብ በኋላ ሁለት ቁጥሮች ሁለት ይጠፋል። 25 ሁለት ጊዜ 5 10 125 ትክክል ማለት ነው። ሁለተኛው የሚለው የሚከተለው ስሮች በ10 ልብ ያካፍሉ ነው የሚለው። 0.5 ሲካፈል ለ10 0.5 ወደ ቀኝ አንድ ወደ ግራ አንድ ፖይንት ማድረግ ነው። ነጥብ አንድ 10 0 ማለት 0.05 ይሆናል። ለደግሞ ምንድነው 1.7 ወደ ቀኝ አንድ ደግሞ ስናደርገው 0.17 ይሆናል ማለት ነው። ሀመርኋ ደግሞ ምን ይሆናል? 10.2 10.2 ሲካፈል ለመቶ ወደ ቀኝ ወደ ግራ አንድ ሁለት 0.102 ይመጣል ማለት ነው። ሁለት ፖይንት ወደ ግራ ሁለት ነጥብ ወደ ግራ ማንቀሳቀስ ነው። ደግሞ ምንድነው የሚለው 96.84 96.84 ሲካፈል ለመቶ ስንት? አሁን ይሄም
ወደ ግራ ስንት ፖይንት ስንት ነጥብ ማንቀሳቀስ? ሁለት አንድ ሁለት 0.968 ይመጣል ማለት ነው። ምን ይሆናል? 0.825 0.825 ሲካፈል ለአንድ ሺህ ነው። አሁን ስንት ዜሮ አለ? ሁለት ሶስት ዜሮ ወደዚህ ማንቀሳቀስ ነው። አንድ ሁለት ሶስት እዚህ ጋር እናደርጋለን። ያ ማለት 0.00825 ይሆናል ማለት ነው። ይሆናል ራ ደግሞ 3.96 3.967 ሲካፈል ለአንድ ሺህ አሁንም ይሄን እችን ሶስት ጊዜ ማንቀሳቀስ ነው። አንድ ሁለት ሶስት እሺ ለነጥብ ሁለት ዜሮች መካከል ማድረግ 0.0039667 ይሆናል ማለት ነው። ሶስተኛ የ5 ኪሎ ግራም ስኳር ዋጋ 13.75 ብር ቢሆን እያንዳንዱ ኪሎ ግራም ዋጋ ስንት ነው? አሁን ማካፈል ነው የምንሰራው። 133.75 ሲካፈል ለስንት? ለአምስት ነው የምናደርገው። የ5 ኪሎ ግራም ጠቅላላ የአንዷን መፈለግ ይቾ መስራት ነው። አንድ ዜሮ የመጨረሻው አምስት ሰባት ተካፋይ ነው ቁጥሩ። አንድ ሶስት 7 5 ናት። እንዴት እናደርገው? እዚህ ጋር እንስራው መሰለኝ። እዚህ ጋር ስንቆርጠው ስንት ጊዜ? ሁለት ጊዜ ሶስት ጊዜ አይሆንም። ሁለት ጊዜ 10 ሶስት ስንት ወደል? አምስት ጊዜ ስድስት ጊዜ 30 ሰባት ጊዜ 35 ስድስት ጊዜ 30 ሶስት ስንት ጊዜ? 35 ከ30 ሲቀነስ 35 ሁለት 5 25 ለአምስት የነጥብ ቦታ ሁለት ያ ማለት ምን መጣ ነው? የአንዷ ምን መጣ? የአንዷ ምን ትወጣለች? 26.75 ትወጣለች ማለት 26.75 ይመጣል ማለት ነው።